ሙስሊሞች በዚህ ወር ወንጀል ከመስራት አደራ ተጠንቀቁ። በዚህ ወር የሚሰራው ወንጀል ረመዳን ወር ውስጥ ከሚሰራው ወንጀል አላህ ዘንድ እጅጉን ከባድ ነው። ስለዚህም ወር ብዙ ወንድሞች እህቶች ማወቅ ስላለባቸው አሳውቋቸው። አላህ ሱብሓነሁ ወተዓላ በቁርአኑ እንዲህ አለ፣ ኢነ ዒደተ ሽሁሪ የወሮች ቁጥር ዒንደላሂ አላህ ዘንድ 12 ሸህረን ፊ ኪታቢላሂ የውመ ኸለቀ ሰማዋቲ ወልአርድ በአላህ መጽሐፍ ውስጥ ሰማያትንና ምድርን በፈጠረበት ቀን 12 ወር ነው። ሚንሃ አርበዐቱን ሑሩም ከነሱ አራቱ የተከበሩ ናቸው። እነማን ናቸው እነዚህ አራቱ? ዙልቂዕዳ፣ ዙልሕጃ፣ ሙሐረም፣ ረጀብ። አሁን ሙሐረም ወር ላይ እንገኛለን። አስከተልና አላህ ሱብሓነሁ ወተዓላ ምን አለ? ዛሊከ ዲኑል ቀይም ይህ ቀጥተኛው ሃይማኖት ነው። ፈላ ተዝሊሙ ፊሂነ አንፉሰኩም በእነርሱ ውስጥም ነፍሶቻችሁን አትበድሉ። ይህም ማለት አንድ ሙእሚን ወንጀል ሲሰራ ነፍሱን እየበደለ ነው ማለት ነው። ስለዚህ ያ እኽዋን በሁሉም ወራቶች ወንጀል መስራት እንደሌለብን ሁሉ በእነዚህ ወራቶች ደግሞ ይበልጥ ከወንጀል መራቅና መጠንቀቅ አለብን። ስለዚህ ይህን አይናችንን፣ ጆሮአችንን፣ ምላሳችንን፣ እጃችንን፣ እግራችንን ሁሉንም ሰውነታችንን ከወንጀል መጠበቅ አለብን።